ምንም አይደለም። እሺ ያሳየኝ። እና ላሳይሽ። በቃ መወዳት ልጅ እያየሁ እናሳየኛ። አላሳይሽም አልኩሽ። ለምን? ያው ቆንጆ ስለሆነች እንዳትቀኝባት። ማ እኔ ሰንነኝ የምቀናው? አዎ በጣም ቆንጆ ስለሆነች ሁሉም ነው የሚቀናባት። ምን ያደርጋል ቆንጆ ሰው ላይ አልጣላት። ማኔ አይገርምሽም? የምትሰግጂለትበት ነው ያለኝ። ያገለኝም በፍቅር ከሆነ ደስ ይለኛል። ታይም በቃ ልይበት ፍቅሬን እንዴ አምጪው ብዬሻለኝ። አምጪው ብዬሻለኝ። አልሰጥም። አታመጪውም? አልሰጥም። ለዛ አልሰጥም። እምቢ። ይኸውልሽ እጥልሻለሁ። አይ ይኸው ዘግቷል። እንደውም አውርደኝ። እሺ ሁለተኛ የለመደኝ አልልም። አውርደኝ። እንዴት ከሺ ተመችቶሻል? አውርደኝ አልኩህ ቶሎ በይ። አውርደኝ። ቆንጆ ስለሆነች ነው እንደዚህ የምትሆኝ እንዴ? ቆይ አኩርፈሽ ነው? ለምንድን ነው የማኮርፈው? ለምንድን እንደሱ የምታይ? ስትናደጂ በጣም ነው የምታምሪው። ኧረ እባክህ ሂድና ቆንጆውን አድንቅ እሺ። ማንም እያየሁ እኮ ነው። እንድታውቂ እንደዚህ አትሆኝም ነበር። እስካሁን የት ነበርሽ? የት አመሸሽ ብዬ ነው። እስኪ አረፍ በይ። እኛ እየተማርሽ ስሪ ስንልሽ ለምን እንደዛ ያልንሽ ይመስልሻል? እሱማ እንድቀየር ነው። ይገባኛል። አሁን ያለሽበት እድሜ በጣም አስቸጋሪ እድሜ ነው። ግን ደግሞ ወቂ የህይወትሽን ወሳኝ ምዕራፎች አሁን ነው የምትወስኘው። አዎ ልክ ነሽ። እናንተን ጥሩ ሰዎች ባይስጠኝ ምን ሆን ነበር እኮ። ጥሩ አጋጣሚ ሲገኝ መጠቀም ነው። እሺ ሞኝ አትሁኝ፣ ጓደኛም እንዳያታልልሽ። ደግሞ ትምህርትሽ ላይ ጎበዙኝ እሺ። የዛሬው መቆየት እንዳይደገም። ኧረ አልደግመውም፣ ይቅርታ። እሺ በቃ አሁን ልብስሽን ቀይሪና ምግብ እንብላ። እራት ምን ልስራ? ፈተና ነኝ አላልሽ? ግቢና አንብቢ፣ እኔ እሰራለሁ። ኧረ እንደዛማ አይሆንም፣ ሰርቼ አጠናለሁ። አይ አይሆንም፣ አሁን ማረፍ ነው ያለብሽ። ግቢና ረፊ፣ ባይሆን ቁርስ ትሰሪያለሽ። እሺ እኔ እየተመኘሁ ያጣሁትን ትምህርትማ አንቺ ማግኘት አለብሽ። ቆይ አንተ ማን ስለሆንክ ነው እንደዚህ የምታስፈራራኝ? ትሰማኛለህ? ወንድ ከሆንክ እንገናኝ እኮ አልኩ። ይኸውልህ ሰኒን ለመንካት ይቅርና ለማየት እንኳን እንዳትሞክር። ትሰማኛለህ? እየነገርኩህ ነው እንዳትሞክር። ወዴት ነው? ቦይፍሬንዴ ጋር። ሰኒ እየቀለድኩ አይደለም። ወዴት ነው? እኔም እየቀለድኩ አይደለም። አንተ ብቻ እንደ ገርል ፍሬንድ ያለ። ትሰምኛለሽ? እኔን ለማስቀናት እዛ ቦይፍሬንድ ምናምን ስትይ እዛ ትቦ ውስጥ እንዳይከቱሽ። ማን ነው የሚከተኝ? ንገረኛ። ለማንኛውም ግን ራስሽን ጠብቂ። ከቻልሽ ደግሞ አብረን እንሂድ። ቆይ እንዴት ነው ቦይፍሬንድ ጋር ይዤ የሚሄደው? አረ እንደዛ ነው። መንገዱን ጨርቅ ያርግልሽ። ቀላል እሄዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ወደ ቻናሌ ተቀላቀሉ። ነባር ቤተሰቦችም ሼር እና ላይክ እያደረጋችሁ የምለቃችሁ ቪዲዮዎች ለሌሎች ተደራሽ እንዲሆኑ አድርሱልኝ። ስለምትከታተሉኝ እና ስለምታበረታቱኝ እጅግ በጣም አመሰግናለሁ ውድ ቤተሰቦቼ። ዛሬም እንግዲህ ያው እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ጽናት ከሰርጉ በኋላ ምን ተፈጸመ የሚለውን አብረን እናያለን። እንግዲህ የሰርጉ ቀን እንደምናስታውሰው ሰርጉ በሚገርም ሁኔታ በጥሩ ሁኔታ ካለፈ በኋላ መጨረሻው ግን ሀዘን ሆኗል። ያም ደግሞ ያው በዛብህ መጥቶ ብርቄንና ተሰማን ለመምታት ሲሞክር ቅዱስ መሀል ገብቶ ቅዱስ በጥይት ተመቷል። ሌላው ነገር ደግሞ ምሩ መጀመሪያውኑም ሚዜ ሆና እንደምንም ራሷን
ተቋቁማ ህመሟን እንደምንም ብላ ተቋቁማ ነበር ሚዜ ላይ የቆመች የነበረችው። አይታችኋት ከሆነ ምሩ ሁሉም ቦታ ላይ አይኗን እየጨፈነች የህመም ስሜት እየተሰማት እየተጨናነቀች ነበር። ግን ሰርጉን ላለማበላሸት ስትል እንደምንም ጨክና ቆይታለች። ያ ደግሞ ዋጋ አስከፍሏታል። ምክንያቱም ወዲያውኑ የህመም ስሜት እንደተሰማት ሆስፒታል ብትሄድ ኖሮ ምናልባትም ልጇን አታጣም ነበር። ነገር ግን ሰርጉ እንዳይበላሽ በእሷ ምክንያት አጉል እንዳይሆኑ ብላ ሰርጉ እስከሚያልቅ ድረስ እያመማት ህመሟን ተቋቁማ ልክ እስከሚያልቅ ከደረሰች በኋላ መጨረሻ ላይ ግን ቅዱስ በጥይት ሲመታ ህመሙም ድንጋጤውም ተጨማምሮ ፌንት ሰርታ ወድቃለች። ከዛም ሆስፒታል ከሄደች በኋላ እሷ ህይወቷ ቢተርፍም ልጇን ግን ማትረፍ አልተቻለም። በዛ ምክንያትም እስካሁን ድረስ ራሷን አታቅም፣ አትናገርም፣ አትበላም፣ አትጠጣም። ናሆም እጅግ በጣም ተጨንቋል። ቤተሰቦቹም እንደዛው። እንደዚህ አይነት ነገር በጣም ያስጨንቃል እና ምሩ በጣም አደገኛ ሁኔታ ውስጥ ነው ያለችው። ቅዱስ ደግሞ ለሕክምና ወደ ውጭ ሄደዋል። የቅዱስ የመጀመሪያ ፍቅረኛ የነበረችው ሰላም ቅዱስን ሁሉም ቦታ እየፈለገችው ነው። እናም ናቲን ስትጠይቀው ናቲ ቢያንስ እንኳን ምን እንደተፈጠረ ሊነግራት አልቻለም። በዚህም ምክንያት እየተከታተለችው ናቲን ከሄደች በኋላ ወደ እነ ኪራ ቤት ሲገባ አብራው ተከትለው ሄዳ እሱን ገፍትራ በሩን ከፍታ ከገባች በኋላ ሳሎን ገብታ ቅዱስ እያለች ስትጣራ ጽናት መታ ምንድን ነው ማነሽ? ከየት ነው የመጣሽው? ምን ፈልገሽ ነው ብላ ስትጠይቃት ቅዱስን ነው የምፈልገው፣ ቅዱስ ሳላገኝ ከዚህ አልሄድም ስትላት ማን እንደሆነች ከጠየቀቻት በኋላ ቅዱስ በጥይት እንደተመታና ለሕክምና ወደ ውጭ እንደሄደ ነገረቻት። በዚያም ጊዜ ሰላም ራሷን ስታወደቀች። ከዛም ጽናትና እናቲ ውሃ ካፈሰሱባት በኋላ ከጽናት ጋር የተፈጠረውን ነገር ነግራት ወደ ቤቷ ሄደች። እናም በሌላ በኩል ደግሞ ጆከርና ሰኒ እዛው እቤት ሰኒ ቤት ውስጥ እየኖሩ ነው። የሰኒ እህት ወደ ውጭ ሄዳለች። ምክንያቱም ሰርጉ ካለፈ 1 ወር ሆኖታል። አደራ ብላው ጆከርን ሄዳለች። ጆከርና ሰኒ ፍቅር እርስ በርሳቸው ይዟቸዋል። ነገር ግን ማን አውጥቶ እንደሚናገር ግራ ገብቷቸዋል። እናም ጆከር የሰኒ ፎቶ እያየ ምን እያየህ ነው ብላ ስታስጨንቀው የማፈቅራትን ሴት እያየው ነው ብታያት ቆንጆ ናት ሲላት እሷም በጣም ተናዳ እንዴት እኔ እየወደድኩት አይነት ስሜት ተሰምቷት እሺ እኔም እንግዲያው ወደ ቦይፍሬንድ ልሂድ ብላ ለባብሳ ስትወጣ የት ልትሄጂ ነው ሲላት ፍቅረኛዬ ጋር ነው የሚሄደው ትለዋለች። እናም እሱም ከኋላዋ እየተከተላት መጨረሻ ላይ ግን እንዴት ወደ ቦይፍሬንዴ ጋር ሲሄድ አይከተለኝም ብላ ዞር ስትል ከኋላዋ ተከትሏት ታገኘውና ከዛም ምሩ ጋር አብረው ተያይዘው ይሄዳሉ። የምሩ ሁኔታ በጣም ያስጨንቃል። ቤተሰቦቿ የናሆም እናት በጣም ተጨንቃለች። ያ ሁሉ ጥላቻ፣ ያ ሁሉ መጥፎ ስሜት ቀርቶ አሁን ምሩ በጣም ስለታመመች በጣም ጭንቀት ላይ ናቸው። ናሆም ምን ማድረግ እንዳለበት ግራ ገብቶታል። እናም አባቱ ዛሬ መጥፎ ህልም አይተው በቅዠት ሌሊት ተነስተው በጣም ተደናግጠዋል። እናም እናቱ ምን ሆነ ነው ስትል በጣም መጥፎ ህልም አየሁ፣ መጥፎ ቅዠት አየሁ እያሉ ነገሯት። እና ጽናትና ኪራ እንግዲህ ተጋብተው ተሞሽረው በአንድ ጎጆ ውስጥ እየኖሩ ነው። ነገር ግን አሁንም አንድ ችግር አለ። ምክንያቱም ሁሉም ወደ ስራ ተሰማርቷል። ነገር ግን ኪራ ስራ ስለበዛበት እንደ በፊቱ ጽናትን ሆዴ ልቤ ውስጤ እያለ ማሞካከሹና ከእሷ ጋር አብረው መዋሉ ቀርቷል። በዚህ ምክንያትም ጽናት ቤት እየዋለች ስለሆነ ባሏ ደግሞ ብዙ ትኩረት እየሰጣት አይደለም። ቅር ቢላትም ግን ያው ጽናት ናትና እንደምንም ታግሳለች። ነገር ግን ይሄ ነገር ከበዛ ለሴቶች ሲሆን ደግሞ ከባድ ነው። ዛሬ
እራት አብረን እንበላለን ብሏት እሷ ልብስ መርጣ የፀጉር ስታይሏን አስተካክላ ቁጭ ብላ በጉጉት ስትጠብቀው እሱ ግን ረስቶት ከስራ በጊዜ እንደገባ ወደ መኝታ ክፍሉ ገብቶ አረፍ እንዳለ እንቅልፍ ወስዶታል። በዚህም በጣም ተናዳ ከቀሰቀሰችው በኋላ እራት እንብላ ልብስ ቀይር ስትለው ልብስ ለነገ ነው እንደሚቀይረው ለነገውማ ነገ ቀይራለሁ ብሎ እንደረሳው ስላወቀች እጅግ በጣም ተናደደችበትና እራት ሊበሉ እንደተነጋገሩ ነገረችው። ከዛም እንደረሳው ነግሯት ይቅርታ ጠየቃት። ውድ ቤተሰቦቼ የዛሬው እንግዲህ ይህን ይመስል ነበር። በቀጣይ እስከ